ቤት ስትገዙ የእናንተ ቅድመ ሁኔታ ሎኬሽን፣ ዋጋ ወይስ ደግሞ ኮምፓውንድ? ሶስቱንም አንድ ላይ የያዘ ቆንጆ ኮምፓውንድ ይዤላችሁ መጥቻለሁ። ሰብስክራይብ፣ ላይክ፣ ፎሎ በማድረግ ቪዲዮውን እስከ መጨረሻ በመከታተል ሙሉ ኢንፎርሜሽን ማግኘት ትችላላችሁ። እስራኤል ነኝ፣ የሪል ስቴት ሽያጭ አማካሪ። አመሰግናለሁ። ሰላም ጤና ይስጥልኝ የእስራኤል ሪል ሪቪው ቲዩብ ተከታታዮች እንደምናችሁ፣ በያላችሁበት ሰላም ብያለሁ። ዛሬ ደግሞ የምታዩትን ኮምፓውንድ ይዤላችሁ መጥቻለሁ። በ44600 ካሬ ሜትር ላይ ያረፈ ኮምፓውንድ ነው። አብዛኞቹ ቤቶች ቪላዎች ናቸው። 4 ብሎክ ብቻ አፓርትመንቶች አሉ። 2 ብሎኮች ተሸጠው አልቀዋል። አሁን ሶስተኛው ህንጻውም ኦልሞስት ሽያጩ በደንብ እየተሸጠ ነው ያለው። ዋጋቸው በጣም ጥሩ ነው። ኳሊቲው፣ ዲዛይኑ፣ ሎኬሽኑ በጣም ቆንጆ ቦታ ላይ የሚገኘው አሁን የምታዩት ቦታ ጃክሮስ ወደ ጎሮ ሜጃ የተወሰነ ገባ እንልና ኮምፓውንዱን እናገኛለን። እንደዚህ እንደምታዩት ይሆናል። እነኚህ 2 ብሎኮች ኦልሞስት ተገንብተው ተሸጠው እዚህ ደረጃ ደርሰዋል። አሁን ላይ ለሽያጭ ያለው ብሎክ የኛው አፓርትመንት ነው። የፋውንዴሽን ስራ ላይ ነው የሚገኘው። በጣም ቆንጆ ኮምፓውንድ ነው። ዋጋቸውን በጣም ጥሩ ነው። ሳይዛቸው፣ ቤቶቹ፣ ሁሉ ነገር ተመጣጣኝ ነው። እያንዳንዱ ቤቶች ባለ 2 እና ባለ 3 መኝታ ቤት ነው ያለው። ባለ 2 እና ባለ 3 መኝታ ቤት ከነዋጋቸው ከናከፋፈሉ ሙሉ መረጃ ማስቀመጥላችሁ ይሆናል። ቤቶቹንም ውስጣቸውን የቀድሞ የተገነቡትን ቤቶች አሳያቸዋለሁ። በዚሁ ጥራት በዚሁ ደረጃ ይሆናል ቀጣይ ቤቶች የሚሰሩት። አመሰግናለሁ። ሰብስክራይብ፣ ላይክ፣ ፎሎ በማድረግ ቤተሰብ ይሁኑ። ስለ ድርጅቱ ወይም ደግሞ ስለ አልሚው ስለ ሪል ስቴቱ ጥቂት ለማለት ያክል ከ60 ዓመት በላይ በንግድ ላይ በሚታወቅ ብራንድ በሲስተር ካምፓኒነት ሲሰራ የቆየ ድርጅት ነው። ከ10 በላይ ፕሮጀክቶችን ዴሊቨር አድርጓል። አሁን ላይ የኛው ሳይት 44000 ካሬ ሜትር ነው። በጣም ትልቅ ኮምፓውንድ ነው እያለማ ያለው። ስለዚህ ስለ ድርጅቱ ይህን ይመስላል ማለት ነው። ኮምፓውንዱ የሚይዛቸው ፋሲሊቲዎች ይኖራሉ ግቢ ውስጥ። ከነኛም ፋሲሊቲዎች መካከል ኮመርሻል ሴንተር ይኖራል። ግቢ ውስጥ ካፍቴሪያዎች ይኖራሉ። ጂምናዚየም ይኖረዋል። ግራውንድ ወተር ይኖረዋል። ስለዚህ የጋራ የሆኑ ደግሞ ፓርኪንጎች፣ ላይብረሪ፣ ግሪን ኤሪያዎችን የመሳሰለ የሚይዝ ትልቅ የሆነ ኮምፓውንድ ነው ማለት ነው። አሁን ላይ ለሽያጭ ያሉት ባለ 2 እና ባለ 3 መኝታ ቤት ነው። ሁሉም ቤቶች የሰራተኛ ክፍል አላቸው። ስለዚህ ባለ 2 መኝታ ቤት 3 አይነት ታይፕ አለው፣ 3 አይነት ሳይዝ አለው። ባለ 3 መኝታ ቤት ደግሞ 2 አይነት ታይፕ አለው። ስለዚህ እነሱን እያንዳንዱ ነገሮች በዝርዝር ማስቀመጥላችሁ ይሆናል። የባለ 2 እና የባለ 3ን ሳምፕል ቤቶችንም ደግሞ እንደዚሁ ከዚህ በፊት የተሰሩ ህንጻዎች ላይ ተመሳሳይ ቤቶችን ቪዲዮንም አብሬ ማስኬድላችሁ ይሆናል። ባለ 2 መኝታ ቤት ትንሹ ካሬ 85 ካሬ ነው። ኔት 10 ካሬ ኮመን ኤሪያ ያለው። ስለዚህ ጠቅላላ 95 ካሬ ይሆናል። ይህ 95 ካሬ ጠቅላላ ዋጋው 7.2 ሚሊዮን ብር ይመጣል ማለት ነው። ስለዚህ ፓርኪንግ እንፈልጋለን ካላችሁ ደግሞ ጠቅላላ ዋጋው ከ7.2 ሚሊዮን ብር ወደ 8,374,000 ብር አካባቢ ከፍ ይላል ማለት ነው። ስለዚህ በፓርኪንግም ፓርኪንግ በቂ የሆነ ፓርኪንግ ግቢ ውስጥ ማቆም ያለ አይ ለራሴ የብቻዬ ፓርኪንግ እፈልጋለሁ ማንም ሰው ማያቆምበት ግራውንድ ፍሎር ላይ አፓርትመንቶች ላይ እንደሚታየው እዛ ላይ እፈልጋለሁ ካላችሁ ደግሞ ፓርኪንግ ለብቻው ይሸጣል ማለት ነው። ስለዚህ ከነ ፓርኪንጉ ከሆነ ቅድም እንዳልኳችሁ 7.2 ካለ ፓርኪንግ ይሆናል። ፓርኪንጉ ካለ ደግሞ 8,374,000 አካባቢ ይመጣል ማለት ነው። አሁን ላይ ህንጻው ፋውንዴሽን ላይ ነው ያለው። አሁን ላይ ቤቱን ለመግዛት ከናንተ የሚጠበቀው 15% ዳውን ፔመንት ነው የሚሆነው ማለት ነው። ስለዚህ ፓርኪንግ ካልፈለጋችሁ ባለ 2 መኝታ ቤቱ 85 ካሬው ከግሮስ ኤሪያው አንድ ላይ ኮመን ኤሪያው ተጨምሮ ግሮስ ኤሪያው 95 ካሬ ይሆናል። የሱ ጠቅላላ ዋጋ 7.2 ይሆናል። ስለዚህ 1.1 ሚሊዮን አካባቢ ቅድመ ክፍያው 15% ይሆናል። ቀሪውን ደግሞ በፕሮግረስ መክፈል ትችላላችሁ። ተነጋግራችሁ ነው ፊክስ ማድረግ ይችላል። ህንጻው የሚረከበው በ2 ዓመት ከ6 ወር ነው የሚሆነው። ስለዚህ በፕሮግረስ እንደሱ አድርገን መክፈል ይቻላል ማለት ነው። ለምሳሌ ግራውንድ ፍሎር ላይ 15% ዳውን አድርጋችሁ ቀሪውን ደግሞ ህንጻው እየተሰራ ሲመጣ መነጋገር ይቻላል። ደውላችሁልኝ ያለው እንድትል ማውራት እንችላለን። ፓርኪንግ ካለው የኛው ቤት ጠቅላላ ካሬው 110 ካሬ ይሆናል። ስለዚህ 8,374,000 ይመጣል። ስለዚህ ዳውን ፔመንቱ ደግሞ 1,250,000 ብር አካባቢ ይመጣል። ቀሪውን በ2 ዓመት ከ6 ወር ቀስ ብላችሁ መክፈል ትችላላችሁ ማለት ነው። ስለዚህ ባለ 2 መኝታ ቤት 3 አይነት ታይፕ አለን። ተቀራራቢ የሆነ
የካሬ አማራጭ ነው ያላቸው። ከፓርኪንግ ውጪ 95 ካሬ፣ 98 ካሬ እና 102 ካሬ ይሆናሉ። ዋጋቸውም ከ7.2 እስከ 7.7 ከ50 አካባቢ ይሆናል ማለት ነው። ይሄ ከፓርኪንግ ውጪ ነው። ፓርኪንግ ደግሞ ከጨመርንባቸው ከ110 ካሬ እስከ 117 ካሬ ነው የሚሆኑት። ከ7.7 ሚሊዮን ጀምሮ እስከ 8.2 ሚሊዮን አካባቢ ይሆናል። እነኝን 15% ነው የምንፈልገው። ዲቴሉን ቴሌግራም ላይም ከጠየቃችሁኝ ልልክላችሁ እችላለሁ። ይሄን ይመስላል የባለ 2 መኝታ ቤቱ። ባለ 3 መኝታ ቤት ኔት ኤሪያቸው 123 እና 124 ካሬ ነው። ኮመን ኤሪያ የሊፍት የደረጃ የመሳሰሉ ሲጨመር 14 ካሬ አካባቢ 14.8 እና 14.6 ካሬ አካባቢ ይጨመርባቸዋል። ስለዚህ ግሮሱ ከፓርኪንግ ውጪ ባለ 3ቱ 139 እና 138 ካሬ ይሆናል። እነኚህ ጠቅላላ ዋጋቸው 10 ሚሊዮን 10.6 እና 10.5 አካባቢ ነው የሚሆነው። ስለዚህ እነኚህን የዚህን 15% ክፍያ ነው የሚፈለገው ማለት ነው። መጀመሪያው 15% ክፍያ ነው። ከዛ በላይ እንክፈል ካላችሁ ደግሞ የተለያዩ ዲስካውንቶች ይኖራሉ። እሱን ዲቴሉን ልልክላችሁ እችላለሁ። ቴሌግራም ላይ መጠየቅ ትችላላችሁ። ስለዚህ እንደምትከፍሉት ቤቶቹን 50% ከፍሉ፣ የተለያየ ክፍያዎችን ሲከፍሉ ቆንጆ ዲስካውንት አላቸው ማለት ነው። ስለዚህ ወደ 1.6 ሚሊዮን ብር አካባቢ ነው የሚሆነው። ይሄ ከፓርኪንግ ውጭ ያለው 15% ማለት ነው። ፓርኪንግ ሲኖራቸው እነኚህ ዋጋቸው ወደ 11.7 እና 11.6 አካባቢ ይመጣል ማለት ነው። ወይ ፓርኪንጉን 15 ካሬ ስንጨምርበት። ስለዚህ ፓርኪንግን ጨምሮ ከሆነ 11.6 ሚሊዮን ጠቅላላ ዋጋቸው ይሆናል። የሱን 15% ነው አሁን የባለ 3 መኝታ ቤቱ የሚፈለገው። ስለዚህ ስንት ይሆናል ማለት ነው? 1.7 ከ50 አካባቢ ዳውን ፔመንት 15% የባለ 3 መኝታ ቤቶቹ ይጠበቅባቸዋል ማለት ነው። ይህን ሳይት ከወደድኩባቸው ምክንያት ኮምፓውንድ ነው። ሎኬሽኑ በጣም ቆንጆ ቦታ ላይ ነው የሚገኘው። ከዛ ውጪ ደግሞ ፓርኪንግ ለማይፈልጉ ሰዎች ፓርኪንግ ሂሳብ ውስጥ ሳይገባ ፓርኪንግ መግዛት ግዴታ አይደለም። እንደገና ደግሞ የተሻለ ደግሞ ፓርኪንግ ቢኖር ይሻለኛል ለሚል ሰው ደግሞ ፓርኪንጉን እንደ ተጨማሪ መግዛት ይቻላል። ያ ማለት ግቢ ውስጥ ፓርኪንግ ያልገዛ ሰው መኪና ማቆም አይቻልም ማለት አይደለም። ግቢውን 3D መጨረሻ ላይ ያስቀምጥላችኋለሁ። አኒሜሽኑን ሙሉ በጣም የሚያምር ግቢ ነው። ስለዚህ ሰፋፊ ቦታዎች አሉ። በቂ የሆነ የጋራ ፓርኪንጎች ይኖሩታል። ግን እንደ መብት ማንም ሰው ማያቆምበት ወጣችሁ ስትገቡ ክፍት ሆኖ የሚጠብቃችሁ የራሱ ፓርኪንግ እንዲኖራችሁ ከፈለጋችሁ መግዛት ይጠበቅባቸዋል ማለት ነው። ስለዚህ እንደዚህ ኦፕሽን ማድረጋቸው ጥሩ ነው። በዛ ላይ ደግሞ ጌትድ የሆነ ኮምፓውንድ ነው። ለቤተሰብ ለልጆች ጥሩ ነው የሚሆነው እንደዚህ ኮምፓውንድ ሲሆን። አሁን የነገርኳችሁ ጠቅላላ ዋጋ ቤቶቹ የሚሸጡት በሰሚ ፊኒሽድ ነው። በ0922 5982 36 ዋትስአፕ ላይ ወይም ደግሞ ቴሌግራም ላይ ሙሉ መረጃ ላክልን ብትሉኝ ሙሉ ፕራይስ ሊስት ያለውን ሳይት ፕላኑን ሁሉ ነገር ልልክላችሁ እችላለሁ። እየደወላችሁ ሳይት መጎብኘት ትችላላችሁ። በቀጣይ ደግሞ የግቢውን ሙሉ 3D አኒሜሽን በጣም ነው የሚያምረው። ቆንጆ ኮምፓውንድ ነው። እሱን ማስቀመጥላችሁናል። ሰብስክራይብ ማድረግ እንዳይረሳ፣ ላይክ አድርጉ፣ ፎሎ አድርጉ። አመሰግናለሁ። እስራኤል ነኝ፣ ሪል ስቴት ሽያጭ አማካሪ። በሚቀጥለው ሳምንት ደግሞ በሌላ ሪል ስቴት እንገናኛለን። ቴንክ ዩ